ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ስቃለን እንጫወታለን ስንል ነበር። እስከዛሬ በቮይስ የምታውቁኝ ከዛሬ በኋላ ለእናንተ በቪዲዮ ነው መጣላችሁ። ብዙ ኦዲየንሶች በጠየቃችሁኝ ጥያቄ መሰረት ከዚህ በኋላ በቪዲዮ ነው መጣው። የራሴን የሚያምር ስቱዲዮ እያቋቋምኩኝ እየሰራው ነው። ለጊዜው ግን ዛሬ በጓደኛዬ ስቱዲዮ ነው የምንገኘው። እንዴት ነው ስቱዲዮ ያምር? አቢ አቤት። አባታ አልመጣም? ኧረ አልመጣም። ሄሎ የት ሄደህ ነው አንተ ማትመጣ? ከፍትን የታረደ በስጋ ነው። አንተ ያፈሰስነውን እንባ ነው ምን ተካናተው? ገብረ አይወድልህም እኮ አንተ ሰውዬ ድሮ ሽሮ ለምደህ ጨጓራም አይቀበል እኮ ስጋ ክብረ ቢስ መጣህ ያልበሰለ ሽሮን ትበላለህ። ክብረ አይወድልሽ። እኔ እጅ አልበላም እንዴ? አቢ ሲመጣ አባታችሁ አሙቀስተው ያን ሽሮ አረ ጨዋታ ቤተሰቦች የምር ቀጠመት ልጅ ቲክቶክ ክሬቲቭ አዋርደር የማይበላበት ምንም ጥያቄ የለም። ምክንያቱም በጣም ልጅ ለበሬ ነው ብቻ የጎደለው ካሜራ ብቻ ነው። እስኪ ቀጣይ ቪዲዮ ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ። አሾት ልበል ብረር ማነው ኮማርተኛው? እቺን ያጋት አስበለኝ ብሬን አስበለኝ ሳለኛሽ ብሬን አስበለኝ። አሁን ብር ኬት ነው የማመጣው? 1000 ብር እኮ ነው የተበሉት። ለካ ማዘሯ ጋር ብር አለባት። እቺ ብር ልብሷ ጋር ነች ማለት ነው። አንገቷን አንቄ ነው የምትቀበል እንዴ ብሬን ራሴንም ናቆኝ። ቀለበቷን ሊበላት ነው። ምንድነው ብላት? እማዬ አቤት። ባለፈው ያበደርኩሽን ብር አመልሽልኝ። ምንም ብር ባለፈው ብር ጎደለኝ ብለሽ 500 ብር አልተበደርሽኝ እና መልሽልኛ። ባለፈው አሃ መስከረም 5 2017 በሮብ ዕለት 2 ሰዓት ላይ አይደል የተበደርኩ 500 ብር። አዎ አስታውሽ። አሁን አስታውሱት አላልሽም እንዴ? ቆይ አላስታውስም አልኩ። እዚህ አናት እንዳልበረግድልህ ውጣልኝ። ቆይ እሰራልሻለሁ። ና እዚህ ነው ንገር፣ ለኔ ንገር። ወስዷለች ወይ? አዎ ወስዶብኛለች። ና ተቀበልልኝ። ወስዳብኛለች። ና እሺ ና ግባ ንገር። ና የት አለ? ጥራው ሂድ ጥራት። እዚህ ነው። ና እማዬ ነይ፣ ሰው ይፈልግሻል። ነይ ውጪ። ማን ነው ደግሞ በዚህ ጠራራ ፀሐይ የሚፈልግ? እኔ ቶሎሳ ማን ነው የሚዳፈረኝ? ሂድ ጥራት አልኩ። አንተ ሰውዬ ሂድ ጥራት እለጥምልሃለሁ። እንዲህ ሰቀጥ ነው ማድረግልህ። ጥራው አልኩ እኮ ጥራት ሂድ። ይታወቃል። እኔ ማን ይኸው አለቃ እሷ ናት ብሬን ወሰደችው። ተቀበላት እንዴ ቶሎሳ። እንዴ ቤቲ ማዘሩ ቤቲ ነች። የድሮ ነገር ናፍቀኝ። እስኪ ልጅ አንድ ነገር አድርግልኝና ና እናውራ። እሺ ቤትዬ ነው አንተ አለቃ። እኔ እኮ ነኝ የጠራው አለቃ። በማርያም አለቃ። እሺ በሩ ማለት ነው። ይሄ ቤቲ ይባል ስም ግን ማለት ነው ከስም ወደ ምን ነገር እየሄደ ነው። አሁን ላይ ወለዱ ልጆች ስማቸው ቤቲ ይባላል ብዬ አላስብም። ምክንያቱም ቤቲ በጣም አስነዋሪ ስም እየሆነ ነው። ቤተሰቦች ምን ትላላችሁ? እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፍ አድርጉልን። ዛሬ ጠሩብኝ በላል ይሶሽ። እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ? ስልክ ይበላሉ፣ ጫማ ይበላሉ። ዛሬማ አለቃቸውም እንዴ? ከቤት ሊያስለቁኝ ዛሬማ። ቆይ እና ዘግሬት ይላል። ወይ ነጽ እየመጣሽ እንዴ? አይጦች እኮ አስቸገሩኝ። ኧረ እባክህ ቆይ የበላብኝ ላሳይሽ። ምን አባቱ ደብቆ ነው አሁን? እቺ መደበቁ ስንት ነገር በልተን ይችላል አንበላ። አይና አይጦች ነጽዬ፣ ይሄኔ ነገር ቀልቤን ራሱ እኮ በልተውታል። እንደ አይጥ ግማሽ እንኳን አያስቀሩም። ሙሉን ነው የሚበሉት። ምን እንደሚሻለኝ አላውቅም። አይዞ። ኧረ ምንም አይዞኝ የለውም። በመርዝ ጋር ዳቦ አስቀምጬላችኋለሁ። አንዴና ለመጨረሻ ጊዜ እገላገላችኋለሁ። እንዴ ምንድነው? እርግዝና ነው። ለምን የጠቆል እሺ ቤተሰቦች ብዙ ጊዜ
አንዳንድ የሚያፈሉ ወይ የሚያስቸግሩ ሴቶች አሉ። ማለትም ከኖርማል ሴቶች ወጣ ያለ ባህሪ ያላቸው ሴቶች አሉና ብዙ ጊዜ አንድ ተራ አስከባሪ አለ። ማለትም አንድ ደንብ አስከባሪ አለ። እሱ ማን ይባላል? ዲቤክ። እስኪ ዲቤክ ለአንዳንድ ወጣ ላሉ ባህሪዎች ያላቸው ሴቶች የሚናገራቸው ንግግሮች አሉ፣ ግን እኔ የለሁበትም። ይህ የዲቤክ አነጋገርና አገላለጽ ነው። እስኪ እንስማው። ምን አይነት ወንድ እንደሆንክ ለጓደኞቼ እነግራቸዋለሁ። ንገሪያቸው። 5 አንቺዎች የምታስቡት ግድ የሚሰጠኝ ይመስልሻል? ይደውሉልኝ፣ እኔ እነግራቸዋለሁ። ወደ አውሮፓ ሀገራት እንዳልገባ የምታግዱኝ እኮ ነው የሚመስለው። ምን አገባኝ? ምን አይነት ወንድ ነው? ምን አይነት ወንድ ነው የጠበቅሽው? በ5 ወራችን እንደ ጃክ ውቅያኖስ ውስጥ ገብቼ እንድሞት እኮ ነው የምትጠብቂው። በጣም ይቅርታ። ክልም ቤተሰቦች ነይ ምልክት። ይሄ ማን ነው? የዲቤክ አነጋገር ለምን ታውቃላችሁ? ብዙ ሴት እህቶች አላችሁ ነኝ ሰብስክራይብ አደረጋችሁን የምታበረታቱኝ ደግሞ በኋላ እንዳንጣላ ይገና። እሺ ሁሌ በረዳ የሚጠፋው እንጀለስን ስትበቀል ይላል። እስኪ ደግሞ አይተን እንመለስ። ዛሬማ አልፈታውም። ታመልጠኝ ተመስገን ሙዬ የኔና ተመስገን። እንግዲህ አለ እንግዲህ ነገም ነው አሜን። ታው እንጂ ልጄ እንደዛ ይባላል። ኧረ እባክህ አንተ አሁን ክፋታውን ከሳችሁ። ኧረ እባክህ የቀልድ ነው ሲቀልድ ነው። እሱ ነው ያሰደቡትን ኢሜጅ እኮ ነው ያበላሽው። ነገም ልምጣ። አዎ ከመስጊድ የምጠራቸው እንግዶች አሉ። እነሱ ጋር አብረታ ፈጥራለሁ። ነገም ልምጣ። እንደውም እንግዳ ነው አይደል የመጣው ነገር እኔ ልጆት አይደለሁ ከልጃዬ እኔና እኔ ቀደም ብዬ መጥቼ አላግዞትም። ለሾርባ የሚሆነውን እህል አበጥራለሁ። አይሻዬም ብቻዋን ሆነች እኮ አይሽ እኔናት ለሳምቡሳም የሚሆነውን ድፍን ምስር እለቅማለሁ። ጠጠር ምናምን አይጠፋውም። እሱ እንደሆነ ያግዛችሁ። አላህ ይባርክ። እሺ አሚን አሚን። አላህ ይስጥልኝ። ቴምሯን ረሳኋት ግን እሺ ሰላሙን እሺ እንዴ ሙዬ ሰላም ነው። እንዴት ነሽ ሙዬ? አለልኝ። እኔ እንኳን በጣም ታዝቤያለሁ። ምን ነው ረመዳን ከሪም ሳትል በጣም ይቅርታ ሙዬ፣ እየዞርኩ እያስፈጠርኩ በቃ ቀልቤን አላውቅም ሰሞኑን። በጣም ይቅርታ። እሺ ነገ እንኳን እኔ ገነሽ ነገ በጣም ይቅርታ። ነገ ተይዣለሁ ሙዬ፣ ነገ ሙዬ ሙት ነገ ተይዣለሁ። የጀምስ እናት አወቃት በበቃ እንዲህ ለምና ነው በቃ ነገ ከመስጊድ ይመጡ እንግዶች አሉብኝ፣ እነሱን ታስፈጥርልኛለህ ብላኛለች። ነገ እዛ ነኝ። ባይሆን ከነገ ወዲያ እናንተ ጋር አፈጥራለሁ፣ ሱሁሬንም እናንተ ጋር። ምን ይመስላል? ይሻላል። እሺ ዶሚኒክ በጣም ክሬቲቭ የሆነ ቲክቶከር ነው ቤተሰቦች። በዚህ አጋጣሚ አንድ ነገር የምፈልገው ነገር ምንድነው፣ ኢትዮጵያ ውስጥ ሰሞኑን ደስ የማይል ድባብ እያየን ነው። ያ ማለት በሃይማኖት ዙሪያ የሆነ ደስ የማይል ነገሮችን እያየን ነው። የሆነ ክርክር መሳይ ነገሮች አሉ፣ ግን ከክርክሩ ጀርባ እኔ የሚታይ አንድ ነገር ምንድነው፣ ጸብ የሚነሳ የመሰለና ፍቅራችን መተሳሰባችን ይሻላል ብዬ አስባለሁ። ምክንያቱም ትዝኛችሁ ከሆነ ለጥምቀት ጊዜ ድሬዳዋ ላይ እንዳያችሁት ብዙ ቪዲዮዎች አይታችኋል። ታቦት ሲገባ የሙስሊም እህትና ወንድሞቻችን ውሃ አስቀምጠው ታቦት የሚሸኙ ሰዎችን ሲንከባከባቸው ምናምን አይተናል። ያ ማለት የሃይማኖት መተሳሰብ ሀገራችን ውስጥ ስላለ ከዛ የመጣ ፍቅር ነው። እንዲሁም ቴዲ አፍሮ በዘፈኑ ላይ እንደተናገረው ራጎ ላይ አይደለ ያኗር ጎረቤት ማለትም ኢትዮጵያ ውስጥ ብቻ ነው እኮ መስጊድና ቤተክርስቲያን 100 ሜትር በማይሞላ ጋፕ ውስጥ ያለው እንጂ ሀገር ላይ እኮ እንደዚህ የለም። እና ይሄን ፍቅራችንን ይሄን መተሳሰባችንን እንዳናጣው ደስ የማይል ድባብ እያየሁ ነው። ቤተሰቦች ሁላችሁም ሳታዩት አትቀሩም ይሄን ድርጊት። ያው እኔ ዋና ዓላማ ምንድነው፣ በቃ እንዳንጣላ ፍቅራችን ይሻላል። የሀሳብ አለመግባባቶች ሊኖሩ ይችላሉ፣ ግን ዋናው ፍቅር ነው። ፍቅራችን እሺ። እንዴት እንደሚያምር በመድኃኒዓለም ማጂክ ማለት ነው። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት። እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ብቸገር ምን ልሆን እንደምችል ይማር ሁሉም እንደዛ ነው፣ ሲደላውና ሳይደላው ምንም ጥያቄ የለም። እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልሳለላ በግድ ላጉኝ በማርያም በሱ በኩል ልታልፊ ናው አይታርገው እገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ እሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ አሁንም ድረስ አለ የሊስትሮ ከገዛ ቤቱ አዳነ ፍሬ አለ እቤት አዳነ ይሙት የእግዚአብሔር በዛም ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ
በጣም እያስወለወልኩ ሳስቸገረው ፍሪ አታውቅም ዱና አታውቂማ። ይሄ ከዛ በኋላ ግን ነገርሽው ለልጁ? አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው። ዊንዶ ሾፒንግ ብቻ ነው በቃ ከዚህ የሆነ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበረ? መስቀል ላይ ጠፋ። ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ በቃ ቬሮኒካ ነው የሚባለው ወይ ልጁ ነው የሚባለው? አስቡት። የኔ ነግረው ቢኖሩ ልጁ ከዛ ከሊስትሮ ተነስቶ ከቬሮኒካ ጋር የተሻለ የፍቅር ጊዜዎች ያሳልፉ ነበረ፣ ልጆች የሚወዱ ነበረ። ስለዚህ ልጁን ወድለቢስ ቬሮኒካ ነች ድለቢስ። ለማንኛውም ትልቁን ጨዋታዎች ከተማናቸው አቶ አዳነ በቃ የሊስትሮ ጋር ገዙ ቤት ጨዋታው ቆረፈደ ማለት ነው። ለማንኛውም እሺ፣ እዚህ ጋር ደግሞ ቤተሰቦች እንደምታዩት በትላንትና ዕለት ለመቄዶንያ ትልቅ የገቢ ማሰባሰቢያ ፕሮግራም ላይ ትልቅ የተሰጠ ሰርፕራይዝ አለ። እስኪ አይተነው እንመለስ። በአሁኑ ሰዓት የኢትዮጵያ ንግድ ባንክ ለመቄዶንያ 30 ሚሊዮን ብር ድጋፍ አድርጓል። ሁላችሁም በወጣ የተካ እያላችሁ ኮሜንት ላይ ጻፉ። ትላልቅ የመንግስት ተቋማት እንዲሁም የግል ተቋማት ይህ የገቢ ማሰባሰቢያ የመቄዶንያ ፕሮግራም ላይ ገንዘባቸውን ሲሰጡ በጣም ደስ ይላል። ምክንያቱም ያው ትላልቅ ተቋማት ብር ካረዱ ያሰቡት ዓላማ ከግብ የማይደርስ ነው ይመስለው። ምክንያቱም 5 ቢሊዮን ብር በጣም ብዙ ብር ነው። አሁን ምናልባት ባለስፋት ያሉት ማለት ነው ወደ 700 ሚሊዮን ብር ሊገቡ አካባቢ ነውና እዚህ ጋር ደግሞ እንዳያችሁት የኢትዮጵያ ንግድ ባንክ 30 ሚሊዮን የኢትዮጵያ ብር ሰጥቷል። ያው በወጣ የተካገድ ለማን ነው የተካገደ? ለመንግስት ነው። መቼስ ኢትዮጵያ ንግድ ባንክ የመንግስት ስለሆነ ይሄ ማለት መንግስትም አስተዋጽኦን አደረገ ማለት ነው ተዘዋዋሪ። እሺ ቤተሰቦች እስኪ ደግሞ ሴት ልጅ ወር አበባ ላይ ስትሆን የሚሰማትን ስሜት ወንዶች እነዚህ አይነት ስሜት እንዲሰማቸው የሚያደርግ ማሽን መጥቷልና ማሽኑን እሁድን በኢቢኤስ ላይ የሚሰሩት እነ ትንሳኤ ሲሞክሩት የሚሰማቸው ሪአክሽን አይተን እንመለስ። እዚህ ዛሬ ይዘን የመጣ ነው ደግሞ የሴቶችን ፔሪድ ህመም እንዴት ነው ወንዶች ቢደርስባቸው ምን ይሆናሉ አንድ ለማየት ይዘን መጥተናል ማለት ነው። እኔ ያሳዘኑኝ እዚህ ይፈርታል ፔን ነው የሚመስለው። እኔም ያው ፔኑን ችዬ ህመሙን ችዬ ጥሩ ባህሪ ለማሳየት ነው ሞክረው ዛሬ። እዚህ ማን ነው መጀመሪያ ለፍሬሳቸው ባለው ለቆዳ ገበር ያለው ሰውዬ አረ እሱ ምንም አይሰማም። አይ ለጥፊው በቃ ምን ላይ ነው ዛሬ ምን ትንሱ እንግዲህ አንበሳውን ድርሻ ወስዷል። አዎ እንትን ቁጥሮች አሉት አይደል? ከ1 እስከ 8 በአንድ ነው የምንጀምረው ማለት ነው። አሁን 0 ነን፣ አንድ ማድረግ ይችላል። እሺ አልታረደው ግን አነዝሮታል ሞስት አንድ ነው። ምንድነው? ምንም አይነት ስሜት የለም። የመገለባበጥ ይሄ ነገር እርግዝና ይመስላል። እሺ እኔ እንጃ ምን እንደምሽል ሁለት ይዳ አዎ ከጫዛ እንዴ ትንሱ ገና ሁለት ላይ ነህ። አረ ትንሱዬ ቆፍጠን በል አይደለ? እዚህ ጋር ነገር ተንሻፍ አንድ በኩል ብቻ ነው የሚያምር። አዎ በዚህ ጋር ብቻ። እሺ ይጨመራ እንዴ እንደዚህ ደርሰባችሁ? አረ አይሆንም እንዴ ተይ እንዴ! ኧረ ተይ በእናትሽ በእውነት ያማል ወይ ገና 3 ነው ባይደም ገና 3 ላይ ነው አጥብላችሁ ትሄዱ። አዎ እዚህ ጋር ትንሽ ተራመድ አስገቢለት። አዎ አንድ ይጨመር አንድ እስቲ አረ ጫማ አረ ተይ በቃ እስቲ ጫማህን ሰርተንሱ ፈተህ ሰር ጫማህን አይ አሁን ጨመር አድርግ። ከሶስት ወደ አራት እናንተን ሰላም ነው እንዴ? እንዴት ነው? ሰላም ነው። ኧረ በዳሽ እንጀራውን እጋግረዋለሁ። ኧረ በእውነት ቤቱን አጸደዋለሁ። እስቲ 5 ነን ያው አንተ ጥሩ ሄዳለህ። ጠንካራ ነህ። ውይ ቆይ ልዘጋጅ። ምክንያቱም እንደዚህ አይነት ስሜት እየተሰማቸው ነው አብረውን ስራ የሚሰሩት እንዲሁም ድሮ ትምህርት ቤት ይሄዳለን አብረውን የተማሩት እና በጣም ከባድ ስሜት ነውና ለማንኛውም ቤተሰቦች ብዙ ቁም ነገሮችን አይተናል፣ በብዙ ነገሮች ተጫውተናል፣ ስቀናል። ለዚህ ቻናል አዲስ ሆናችሁ ፋሚሊዎች ካላችሁ
ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እስከዛሬ እኔ እንደምታውቁት በቪዲዮ ሰርቼ አላውቅምና ዛሬ ነው ለእናንተ በቪዲዮ የመጣሁላችሁ። ምናልባት ወንድሜ ይሄን ነገር አስተካከል፣ ሳቀንሳል፣ ተኮሳትረህብናል፣ እንዲሁም በደንብ ሪያክት አላረክም የምትሉ ፋሚሊዎች ካላችሁ ኮሜንት ላይ ጻፉልኝ። ኮሜንቱ ክፍት ነው። በኔክስት ቪዲዮ እስክንገናኝ ድረስ ይመቻችሁ። ባይ ባይ።